ያው ነገር ሰው የሚሰራው ለምግብ ነው። አብዛኛው ወጪ ምድር ላይ አንድ ግለሰብ አብዛኛው ወጪው የሰው ልጅ አብዛኛው ወጪው ወይም አብዛኛው እንቅስቃሴው የሚደረገው ለመብላት ነው። ሰው ስጋ አለው፣ በስጋው ይበላል ማለት ነው። ግን ሰው ስጋ ብቻ አይደለም። ከስጋ ውጪ ሌሎች ስብዕናዎች አሉት። ስብዕናዊ የሆነኛ ስብዕናዊ እንለዋለን። ውስጣዊ የሆኑ ማንነቶች አሉት ማለት ነው። ይሄንን ያጠቃለለው ሰው ነው ሰው የሚባለው። ስጋው ምግብ እንደሚፈልገው ግን እነዚህ ስብዕናዎችን ምግብ ይበላሉ። ምክንያቱም ፍጥረት ከሆኑ ህያዋን ከሆኑ ህያዋን ደግሞ እንደ ፍጥረት ተመግበው የሚኖሩ ነው። ስለዚህ አእምሮም ይመገባል እላችሁ ነው ዛሬ። ስሜትም ይመገባል። ስቃይ የሚባለው ይሄ ነው። ሰው ልጅ ፍላጎት አለው፣ በስብዕና ፍላጎት አለው። የስብዕና ረሃብ አለበት። ያንን ነገር አይበላም ወይም አያገኝም፣ ምግቡ የለውም፣ ይራባል። ሰላም የእውነትን በፈቃድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ ደግሞ ስብዕና ረሃብ በሚል ወይም ደግሞ የሰው ልጆች የስብዕና ረሃብ በሚል አርዕስት አንድ ትምህርት ይዤላችሁ መጥቻለሁ። ምድር ላይ ሰውን ጨምሮ የሚኖሩ ሌሎች ህያዋን ፍጥረታት አሉ። ሁሉም ከሰው ጋር በሚያመሳስላቸው ነገር እንነሳና ሁሉም ስጋ ለበስ ናቸው ወይም አፈር ለበስ ናቸው። ከዚህ በፊትም በነበረው ትምህርታችን ከዚህ በፊት ባስተማርነው የህያዋን ፍጥረታትና ህያውነታቸው በሚል አርዕስት ባስተማርነውም ትምህርት ስለነዚህ ህያዋን ከሰው ጋር የሚያገናኛቸውንም የሚያመሳስላቸውና የሚያለያያቸው ነገሮች እያነሳን አንድ ትምህርት ሰጥተናቸዋል። አሁን ግን እነዚህን ህያዋን ማንሳት የምፈልገው ከሚመገቡት ከአመጋገባቸው አንጻር በስጋ በተለይ ከሚመገቡት አፈርን እንተውንና አራተኛውን የህያዋን ክፍል እንተውና ወይም ክፍል በአራተኛ ደረጃ የከፈልነው እነ ፀሐይን እነ አየርን እነሱ ምን ይበላሉ የሚለውን እንተውና ሌሎቹ ግን ሰውን ጨምሮ አትክልቶችም ይበላሉ፣ እንስሳትም ይበላሉ፣ አዋፍ ይበላሉ፣ ወፎች ይበላሉ። ሌሎች ሁሉም ህያዋን የስጋ ምጋቦች አላቸው። በስጋ የሚመገቡ ናቸው። ሁሉም ናሪሽመንት ከአካባቢያቸው ይወስዳሉ። በጣም በሚገርም ሁኔታ ከሁሉም በበለጠ መልኩ የሰው ልጅ ሁሉንም መብላት ይችላል። ሁሉንም ምድር ላይ ያለውን ነገር በሙሉ የዛን ነገር ናሪሽመንት ወይም የዛን ነገር ምጋቦች መጠቀም የሚችል ነው። ወይም ደግሞ በሳይንስ አካሄድ ከሄድ ነው ምንድነው ፉድ ቼኑ ላይ ፉድ ፒራሚዱ ላይ ቶፕ ላይ ነው ያለው ማለት ነው። ምክንያቱም ሰውን የሚበላ የለም፣ ያው ቤዚክሊ የለም። እንደ የምግብ ሶርስ ወይም እንደ አንድ ምግቡ አድጎ የሚይዘው ፍጥረት የለም ምድር ላይ ሌላ። ሰው ግን ሁሉንም ያስጠጋቸውንም በዱር ያሉትንም የመብላት አቅሙ አለው። ቢያንስ ሁሉንም እንኳን ባይበላ በተለያየ ምክንያት ማለት ነው፣ ሃይማኖትም ባህልም በተለያየ አይነት አካሄድ የሚበሉና የማይበሉ ብሎ የሚይዛቸው ስላሉ ግን የመብላት እንትኑ ግን አለ ነው፣ ፖቴንሻሉ አለ። ወይም ለምሳሌ የማይበላቸው ወፎች ቢኖሩ ግን ከወፍ ዝርያ ስለሚበላ ሁሉንም ወፍ መብላት ይችላል የሚለውን አስተሳሰብ መያዝ እንችላለን፣ ወይም እንደዚህ አይነት ግንዛቤ መገንዘብ እንችላለን። ስለዚህ ሰው በስጋው በልቶ የሚኖር በስጋው ምጋቦች አግኝቶ ወይም ተመግቦ የሚኖር ነው ማለት ነው። ይሄ ግልጽ ነው። እንዲያውም ምድር ላይ ያለው ከ70% ወይም ከዛም በላይ የሆነ እንቅስቃሴው ይሄንን ነገሩን ሳትስፋይ ለማድረግ ነው። ምክንያቱም ይሄ የምግብ አመጋገቡን ወይም ምግብ የሚባለውን አፕታይቱን በሌላ አካል ስለተያዘበት ወይም ከተፈጥሮ ውጪ በሆነ መልኩ ስለሆነ ያንን ነገር ሳስቴናንሱ ነው የሚያገኘው። አብዛኛውን ነገር ሰው የሚሰራው ለምግብ ነው። አብዛኛው ወጪ ምድር ላይ አንድ ግለሰብ እንደ ወጪ ብሎ አንድ ነገር ቢያይ ልብስ ቢገዛ በዓመት አንዴ ነው፣ ቤት አንዴ ነው የሚሰራው፣ ጠርቀም ተደርጎ ቢወጣ ማለት ነው። ለትምህርት የሚከፈሉ ክፍያዎች ለትምህርት ቤት ማለት ነው እንደዚህ ላሉ አንዳንድ ጉዳዮች ለሚላቸው ነገሮች የሚከፍላቸው ክፍያዎች ዋን ታይም ናቸው አንዳንዶቹ፣ ወይም ሪከርሲቭ ወይም ተደጋጋሚ ክፍያዎችን ቢሆኑ እንደ ምግብ ግን ለምግብ ተብሎ እንደሚወጣ ግን አለ። ምግብ ማለት እንግዲህ የሰው ልጅ በኪሎ ለክቶት ላያቅ ይችላል የሚበላውን እንጂ ቁርስ ስንት ኪሎ እንደሚበላ በኪሎ የሚያውቀው ባይዘው ስጋ ሲሆን ነው ማለት ኪሎ ስጋ በተለይ ኢትዮጵያ ስለሆነ ያለ ነው። ጥሬ ስጋ ሲበላ በኪሎ ስለሆነ የሚታዘዘውም በኪሎ ይታወቃል። ወይም አክቹአሊ ጥሬ እቃውን ጥሬ ነገሩን ሲገዛ ወይም ጤፉ ሲገዛ ወይም ዱቄቱ ሲገዛ በኪሎ ይሆናል። አክቹአሊ ግን ያ ነገር ተጋግሮ ምግብ ሆኖ ሳህን ላይ ቀርቦ ሊበላ ሲል ግን ኪሎ ነው የሚያክሰው ያለ አይመስለኝም። ግን አለው በክቸስ ያው በኪሎ የተገዛ ነገር ማለት ነው ኪሎ አያጣ። ስለዚህ ቁርሱም ቢያቀው ምሳውን ቢያቀ ራቱን ቢያቅ ምን ያክል ኪሎ እንደበላ ያውቃል ሰው ማለት ነው። ስለዚህ ይሄን ያው በኪሎ የሚለውን ነገር እንተውና ግን ይበላል። ለሚበላው ምግብ ደግሞ የሚወጣው ወጪ አንደኛ ዴይሊ ነው። እንግዲህ የብዛም ይነስም በቀን 3 ለመብላት አለ። ምክንያቱም ሰው እኮ ምግብ አይደለም የሚበላው ቁርስ፣ ምሳ፣ እራት ነው። ስለዚህ ቁርስ ይበላል፣ ምሳ ይበላል፣ እራት ይበላል። ስለዚህ መሀል ላይ መክሰስ አለ።
የሚጠጡ ነገሮች ይኖራሉ። ስለዚህ አብዛኛው ወጪው የሰው ልጅ አብዛኛው ወጪው ወይም አብዛኛው እንቅስቃሴው የሚደረገው ለመብላት ነው ማለት ነው። እንግዲህ ተበልቶ ነው ሌላ ሁሉ ነገር የሚደረገው ማለት ነው። ስለዚህ የስጋ ተመጋቢነቱ ግልጽና የታወቀ በቃ ሁሉም ሰው በቀላሉ ሊገነዘበው የሚችል ነገር። ስለዚህ ሁሉም አክቹዋሊ ስጋ ለበስ የሆነ ፍጥረት በሙሉ የስጋ ምግብ ፍላጎት አለው እና ሰው ስጋ አለው፣ በስጋው ይበላል ማለት ነው። ግን ሰው ስጋ ብቻ አይደለም፣ ከስጋ ውጪ ሌሎች ስብኖች አሉት። ባለፈው ዮኒ እንዳነሳላችሁ ፍቃድ የሚባል ስብና አለው። ፍቃድ ስጋ አይደለም። ስጋ ፈቃድ አለው፣ የራሱ ፈቃድ አለው። ግን ፈቃድ ደግሞ የሚባል ሌላ ማንነት አለው ሰው በውስጥ ያለ የማይታይ ማለት ነው። እሺ ሰው ስለዚህ ባጭሩ እንደዚህ እናድርግና ሰው ስጋዊ ማንነት አለው ወይም ከስጋዊ ቁስ የተሰራ ወይም ስጋዊ መገለጫ ወይም የስጋዊ አካል ያለው ማንነት አለው። ከዛ ውጭ ደግሞ መንፈሳዊ የሆነ ማንነት ወይም ደግሞ ስብዕናዊ የሆነ እኛ ስብዕናዊ እንለዋለን ውስጣዊ የሆኑ ማንነቶች አሉት ማለት ነው። ይሄንን ያጠቃለለው ሰው ነው ሰው የሚባለው። ምድር ላይ ስለ ሰው ዴፊኒሽኖች ብዙ አሉ። እንግዲህ ለሰው ቅርብ በሆነው ዴፊኒሽን ማለት ነው ሰው ስጋ አለው፣ በውስጥ ደግሞ ብዙ ስብዕናዎች አሉት። ልክ ስጋ ብልቶች እንዳሉት ስጋ አይን አይደለም፣ አይን ብቻውን ስጋ አይደለም፣ አፍንጫ ብቻውን ስጋ አይደለም፣ ጆሮ ብቻውን ስጋ አይደለም። ወይም አንድ ሰው ሰው ያለ አይኑ ያለ እንደዚህ ሜጀር የሆኑ ቫይታል የሆኑ የስጋ ማንነቶቹ ካሉ መኖር ይችላል ሊለኝ ይችላል። እንግዲህ እሱ ንጽጽራዊ ነው። ስለዚህ በሙሉ አካል ወይም የስጋ ሙሉ አካል አለው ለሚባል ሰው ግን ያለ ጆሮ ሰው አይባልም ማለት ነው። ያለ አፍንጫ ሰው አይባልም፣ ያለ ሆድ ሰው አይባልም፣ ያለ ጉሮሮ ሰው አይባልም፣ ያለ ልብ። ስለዚህ አንዱ ይበልጣል ያንሳል ከሚለው ሳይሆን እንደዚህ አይነት ብዙ አይነት ማንነት ያላቸው ብዙ አይነት የሆኑ የስጋ ብልቶች የተዋቀረው ስጋ ራሱ ልክ ሰውየውንም ደግሞ ስታዩት እንደዚህ አይነት ብልት በሚመስሉ ብዙ አይነት ማንነቶች ወይም ብዙ አይነት ስብዕናዎች የተዋቀረው። እንዲያውም ሰው ህዝብ ነው እንላለን። ውስጡ ህዝብ ነው፣ ብዙ ነው፣ ብዙ ማንነቶች አሉት፣ ብዙ ስብዕናዎች አሉት፣ ብዙ ፐርሶናሊቲዎች አሉት ማለት ነው ውስጡ። ከነዚህ ውስጥ ቅድም እንዳልኳቸው ዮኒ ፈቃድ የሚለውን አንስተዋል። አእምሮ የሚባል አለ፣ ስሜት የሚባል አለ። ራሳቸውን የቻሉ ናቸው። አእምሮና ስሜት ራሳቸውን የቻሉ መሆናቸውን ለማወቅ ቀላል ነገር ነው። አንድ ሰው በአእምሮ አንድ ቦታ መሄድን ደስ ሊለው ይችላል፣ ወይም መሄድ እንዳለበት ሊያምን ይችላል። አእምሮ አንድ ቦታ መሄድ እንዳለበትን መደረግ እንደሌለበት አንድ ነገር ሎጂካል በሆኑ ሪዝኒንግን ተጠቅሞ ሎጂካል ነገር ሊያቀርብ ይችላል። ስሜት አንድ ነገር ግን ሲፈልግ ደግሞ አእምሮን አያማክርም። በቃ ፈለገ ስሜት ሀሳባዊ አይደለም ወይም ሎጂክ አይገባውም። ስሜት የሚገባው ምንድነው? ስሜቱ ላይ ደርሶ ያ ነገር ወደደው ጠላው ነው። ያ ነገር ስሜቱ ላይ ደርሶ የሚጣፍጥ ነገር ሰጠው መረረው እንጂ ለምሳሌ አእምሮ ነው እንጂ የሚጨነቀው ስሜት አይጨነቅም። ስሜት ይረበሻል፣ አእምሮ ይጨነቃል። ስሜት ይሰጋል፣ አእምሮ ሪስክ ካልኩሌት ያደርጋል አይደል? ሪስክ ነው ቼክ የሚያደርገው እንጂ አእምሮ ፍራ ብትለው አይፈራም። የሚያስፈራ ነገር የለውም፣ ግን ይሰጋል ሳይሆን ይሄ ሪስክ ቼክ ያደርጋል። ስሜት ላይ ግን ሎጂክም ያልሆነ ሀሳብም የሌለው ቁጭ የሚል ስሜት ሊቀመጥ ይችላል። ፍርሃት የሆነ እንዲያውም ከዛ አእምሮ ይጨነቃል። ምንድን ያስፈራኝ ምንድን የሆነው ምክንያቱም ሪዝኑ ላይገባው ስለሚችል እና ብዙ ጊዜ እንደዚህ አይነት ነገርም ስለሚያጋጥ። ስለዚህ አእምሮና ስሜት የተለያዩ ናቸው ማለት ነው። ስሜት አንዳንዴ አንድ ነገር የማድረግ በጣም ትልቅ ፍላጎት ኖሮት አእምሮን አስገድዶ ያደርጋል። ብዙ ጊዜ ስሜት ስለሚያሸንፍ አእምሮን ማለት ነው። ያው አእምሮ ደግሞ እንግዲህ ብዙ ሰው ሲሉ ሰምታችኋል። እኔ እኮ አውቃለሁ ይሄ ነገር ትክክል እንዳልሆነ ስህተት እንደሆነ ግን ምን ላድርግ ስሜቴ ጣሰኝ፣ በቃ ስሜቴ ያሸነፈኝ ሲል ሰምታችኋል። ስለዚህ እንዲያውም ብዙ ጊዜ ምድር ላይ እንደ አንድ ትልቅ ክህሎት ይነገራል። ሰው ስሜቱን የሚቆጣጠር ሰው በጣም እንደ ትልቅ ክህሎት ነው፣ እንደ አንድ ትልቅ ችሎታ ተደርጎ ይደረጋል። እና እንዲያውም ባለንበት ሞደርን ዓለም ውስጥ እንዲያውም በተለይ ወደ ንጉሳውያን ቤተሰቦች እንደዚህ በጣም ዌል ካልቸርድ ናቸው ወደሚባሉ ሰዎች ከተካሄደ ኢቲኬት የሚሉት ነገር አላቸው። ይሄ ምንድነው? ማነር የሚባል ነገር አለ። ስለዚህ የሚሰማህን በሙሉ እንትን አትልም። ፊት ላይ የሚመጣው ኤክስፕሬሽን በጣም ኮንትሮልድ የሆነ ነገር መሆን አለበት የሚባል እና የማይባል የሚባል ነገር አለ። የመሰለህን ወይም አእምሮ ላይ የመጣልህን ሁሉ መናገር አትችልም። ስለዚህ ይሄ በአእምሮ በኩል ስሜትን ማሰር ሰው ይለማመዳል፣ በደንብ ይለማመዳል። እና ያንን በደንብ የቻለ ሰው ጎበዝ ነው ይባላል። ስለዚህ ቤቱ ይፈተዋል ማለት ነው። ደጅ ያሰረውን ቤቱ ይፈተዋል ማለት ነው። እና ይሄን ያውቃል ሰው በቀላሉ ማለት ነው። ስለዚህ ልክ እንደ ስጋው ግን ቅድም እንዳልኳችሁ ስጋው ምግብ እንደሚፈልገው ግን እነዚህ ስብዕናዎችን ምግብ ይበላሉ። ምክንያቱም ፍጥረት ከሆኑ ህያዋን ደግሞ እንደ ፍጥረት ተመግቦ የሚኖሩ እንጂ በራሳቸው ምግብ ሰርተው ወይም
የራሳቸውን ኖሪሽመንት ሰርተው ራሳቸውን ነርቸር እያደረጉ የሚኖሩ አይደሉም ሁሉም ይሁን። ስለዚህ አእምሮም ይመገባል እላችሁ ነው ዛሬ፣ ስሜትም ይመገባል። ስለዚህ ሰው በስሜት ስለራበው በጣም ብዙ ነገር ሰርቷል ምድር ላይ። የስሜት ረሃብ ስላለበት ይኸውላችሁ ለስጋው ረሃብ እርሻ የአንድ ክፍለ ዘመን እንዲያውም እንትን ነበር። የሰው ልጅ የስልጣኔ ጣሪያ ሁላ ሆኖ ያውቃል። ኢንዱስትሪያላይዝድ የሆነ እርሻ ወይም ማረስ ራሱ። ምክንያቱም አዳኝ እንትን አልነበር የሚሉት እንግዲህ ምድር ላይ ባለው እውቀት ሰው አዳኝና ጋዘርና ሃንተር ነበር አይደል የሚሉት። ስለዚህ ከአዳኝነትና ከለቃሚነቱ ወጥቶ ማረስ ሲጀምር ራሱ እሱ እንደ አንድ ትልቅ እመርታ ወይም እንደ አንድ ትልቅ የሲቪላይዜሽን ደረጃ ታይቶ ሁላ ይታወቃል። አሁን ግን እርሻን ሴንስም አያደርገም ያን ያክል እንደ እንትንም አያየው። ምክንያቱም ኦልሬዲ ጊቭን ምድር ማብቀላውን አላቆመችም ከድሮ ጀምሮ፣ አሁንም ታበቅላለች። ያሉትን ማሽነሪዎች ኢንዱስትሪያላይዜሽኑ ምናምን ነገር አልቋል። ሌላ ሁሉ ምድር ላይ ያለው ምርት ከዚህ ውጭ ነው። ከዚህ ውጭ ያለን የሰው ልጅ ፍላጎት ወይም ከዚህ ውጭ ያለን የሰው ልጅ ረሃብ ለመመገብ ነው። ለምሳሌ አሻንጉሊት ይመረታል ምድር ላይ። አሻንጉሊት የሚመረተው ስጋ ሊበላው አይደለም፣ ግን በአይን ታይቶ በእጅ ተዳስሶ ወይም እዛ አሻንጉሊት ጋር በሚኖር መስተጋብር ሊመገብ የሚፈልግ ስሜት ስላለ። ምክንያቱም የሰው ልጅ ከስጋው ረሃብ በላይ ስሜቱ ይራባል። በስጋው ከሚርበው በላይ አየር መተንፈስ ለስጋ ማለት ነው የሰከንዶች ጉዳይ። ምክንያቱም አየር መተንፈስ የምግብ አይነቶቹን ወይም ሰው ስጋ የሚበላው ምግብ አይነቶች ስናያቸው አየር አለ፣ ውሃ አለ፣ ምግብ አለ፣ ፀሐይና ሙቀቷና ብርሃኗ አለ። ልክ እንደዚህ የተለያዩ የተከፋፈሉ የምግብ አይነቶች ነው ይበላው። ልክ እንደዚህ ደግሞ ስሜት ጋር ብትሄዱ ስሜት የሚበላው የምግብ አይነቶች አሉ። ምግብ ብቻ ሳይሆን አይነቶች ሁሉ አለው። ስለዚህ የስሜት እስትንፋስ ለምሳሌ ሁሉ ነገርን የሚያደርገው ስሜት፣ ጭፍንነቱ ወይም እውርነቱ ወይም እብደቱ ያለው ለደስታ ነው። አንዳንድ ሰዎች ሌላ ሰው የሆነ ነገርን ሲያደርግ ወይም ለነሱ ሊዋጥላቸው ሎጂካሊ በስሜታቸውም ሊዋጥላቸው የማይችለውን ነገር ሲያደርግ ሲያዩ ግራ ሊጋባቸው፣ ግን በቃ የስሜት እብደቱ ነው። ስሜት በጣም ከመራቡ የተነሳ በጣም ብዙ አይነት ነገሮችን ያደርጋል። ለምግብ ደስታን ለማለት ደስታ አየሩ ስለሆነ ማለት ነው። ስለዚህ የሰው ስሜት በሙሉ ምድር ላይ ያለ የሰው ስሜት ጤነኛ ከሆነ ወይም ጤነኛ ፍላጎቱ ላይ ሆኖ ካያችሁት የሚፈልገው ደስታ ነው። የሚያደርገው ነገር በሙሉ የሚያደርገው ለደስታ ነው። ስለዚህ ትንሽ የደስታ ጠብታም ማግኛታለሁ ብሎ ካሰበ ብዙ ነገር ያደርጋል። ስለዚህ ድግሱ፣ ጫጫታው፣ ንትርኩ፣ ጦርነቱ፣ ሁሉ ነገር ያለው ስሜት ይህንን ደስታ የሚባለው ነገር ፈጥሮ እንትን ለማለት ነው፣ ራሱን ለማጥገብ ነው። አእምሮ በሌላ በኩል ደግሞ ሌላ ምግብ አለው። ለምሳሌ የሰው ልጅ ሁሉ አእምሮ ደግሞ የሚፈልገው ኃላፊነቱን ተወጥቶ ስራውን ሰርቶ ጨርሶ እፎይ ማለት እረፍ ማለት ይፈልጋል። እንደዚህ አይነት ፍላጎት አለው። ያ ፍላጎት ስላለው ደግሞ ይሄን ያሳርፈኛል የሚላቸው ብዙ ነገሮች ሰርቷል። ለምሳሌ ያግዙኛል የሚላቸው እኔ በስጋ ያለውን ፍላጎት ወይ ሌሎች ፍላጎቶችን ያግዙኛል የሚላቸው ቴክኖሎጂካል ነገሮችን የሚሰራው እነዛ ነገሮች ጊዜ ሰጥተውት እሱ በራሱ ከሚሰራቸው ነገሮች አሳርፈውት አእምሮ እንዲያርፍ ነው። ወይም ቫኬሽን ብሎ የሚሄደው ሰው የተለያዩ ይሄ ተፈጥሯዊ ቦታዎች ሄዶ ወይም የተለያዩ መዝናኛ ቦታዎች ሄዶ ለመዝናናት የሚሄደው ደግሞ አእምሮ እንዲዝናና፣ አእምሮ ለቀቅ እንዲያደርግ እንዲያርፍ ነው። መጠጡም ያለው ሐሽሹም ያለው ጭሳጭሱም ያለው ቲያትሩም ያለው ፊልሙም ያለው መጽሐፍቶቹም ልብ ወለዶቹም ያሉት እንደዚህ ሁሉ ይሄ ሁሉ ኢንዱስትሪ ያለው አእምሮ እንዲያርፍ ነው። አእምሮ ያን ነገርን አይቶ በዛ ነገር ተዝናንቶ ፈታ እንዲል ማለት ነው። ስለዚህ ፈታ ማለቱ ለስሜት ይሁንና ግን አእምሮ በዛ ውስጥ ያርፋል ማለት ነው፣ ጸጥታ ውስጥ ይገባል። ለዛም ብዙ በተለይ አሁን ባለው እንትን ሜዲቴሽን የሚባለው ነገር መጥቷል። ስለዚህ ሜዲቴሽን የተፈለገው ምንድነው? አእምሮ ጸጥ እንዲል ነው፣ አእምሮ ረፍ እንዲል ማለት ነው። ስለዚህ ሰው ልክ በስጋው ምግብ እንዳለው በስብኖቹ ምግብ አለው ማለት ነው። ስለዚህ ያነሳሁላችሁ አእምሮ ስሜትን ነው ከውስጥ ካሉ ስብኖቹ ወይም ስጋ ካልሆኑ ማንነቶቹ ማለት ነው። ግን ቁጥምቶ ብዙ ሌሎች ማንነቶች አሉ። አሁን ያነሳሁላችሁ ምድር ላይ ቋንቋው ስለተጠቀሰ ላንሳው እንጂ ምድር ባነሳችሁ ወይም ምድር በምታውቀው አይደለም ነገርየው። ግን ሰው ነፍስ አለው። ነፍሱ ምግብ ትፈልጋለች፣ ምግብ አላት፣ የምትበላው ምግብ አላት። ሰው መንፈስ አለው፣ መንፈሱ የሚበላው ምግብ አለው። ብቻ ሰው በውስጥ ማንነቱ የሚበላው በውስጥ ማንነቱ የሚወስደው ኤነርጂ ወይም የሚጠቀመው ኤነርጂ አለ። ምድር ላይ የለም። ይሄ ሁሉ ችግር የምናየው ይሄ ነገር ስላልተገኘና ሰው ስለተራበ ነው። በስጋ የተራበን ሰው አንድ ሰው ብታገኙ እስከ ጠኔ ድረስ እስከ
ቆዳውና አጥንቱ እስከሚጣበቅ ድረስ የተራበን ሰው ብታገኙና እንበልና ግን መስማት ችሎ ምግብ ይሄ ነው ብትሉት ምን አይነት ሞተርተር ነው የሚተረተረው? ምንስ አይነት ውሳኔ ይወስናል ያ ሰው? ምን አይነት ጤነኝነት ነው የሚጠበቀው ከዛ ሰው? ሰው በውስጥ ማንነቱ ልክ እንደዛ አለመራብ አይችልም። ምክንያቱም እንደዛ እንዲራብ ተደርገው ወይም ደግሞ ፍጥረታዊ ማንነት ውስጥ እንዲራብ ተደርገው ወይም በምጋቦች እንዲኖር ተደርጎ ስለተፈጠረ ልክ በስጋው እንዳለው ማለት ነው። ስጋው እየበላ አይደለም የሚኖረው፣ ሁልጊዜ እየበላ ሁልጊዜ አዳዲስ ኖሪሽመንቶችን እየወሰደ እንደሚኖረው ባረጀች ፀሐይ እንደማይኖረው ሁሉ ማለት ነው። ልክ እንደዛ ውስጥ ማንነቱ ልክ እንደዛ ይፈልገው አግኝቶ ግን አያውቅም። እንትን ያለው ምንድነው እዚህም ቅምሻ እዛም ቅምሻ እዛም ቃር እዚህም ቅሬታ ነው ያለው እንጂ መጥቶ ትክክለኛ ተፈጥሯዊ ማንነቱን ሆኖ እንትን ከልጅነት ጀምሮ ልንገራችሁ፣ ከልጅነት ጀምሮ ሰው በስሜቱ ደስታን ይፈልጋል። ግን ህፃን ልጅን ሲጀመር መጀመሪያ ሰው የሚለው ምንድነው ለማዝናናት ማለት ነው። ህፃኑን ትንሽ እንትን ለማድረግ ምንድነው ይሄ ደስታ ለመፍጠር ያርለ ጨዋታ ነው። በቃ እሱ ጨዋታ እኮ እንትን ማለት ነው። በሙዚቃ ልታዝናናው እየሞከርክ ነው ሰውየው። ስለዚህ ሙዚቃን ኢንትሮዲዩስ አደረገው አስተዋወቀው ማለት ነው ያለች። ሙዚቃ ግን የሰው ተፈጥሯዊ ማንነት አይደለም። እሱም በሌላ ርዕስ በደንብ እናንስተን እንላለን። ግን ሙዚቃ ሰውን አለ እኮ እስካሁን ድረስ ሙዚቃ አያጠግብም። ከህፃነት የጀመረ ሙዚቃ ልክ እርጅና ላይ ሲደረስ ግን ሙዚቃ ይሰለቻል። ሙዚቃ ሌላ ማንነት ይይዛል፣ ትዝታ ይይዛል። ሙዚቃ ጠባሳንም ያስታውሳል። በህይወት የደረሰብህን ነገር በትዝታ ይዞ ሄዶ ይሄ ሙዚቃ አልጠላውም ወይም አልወደውም ይላል ሰው። ወይም ደግሞ ሙዚቃ ይሰለቻል፣ ስሜት በልቶት እና መልሶ አስታውኮት በቃ አልሰር ሆኖበታል ሰው። በተለይ ይሄንን በደንብ የሚገባው በእድሜ ትንሽ ገፋ ያሉ ሰዎች በደንብ ይገባቸዋል። ይሄ አብዛኞቻችንም ሙዚቃን ብዙ አይነት ሙዚቃ ሰምተናል፣ ግን አድርሶ አጥግቦ እንትን የሚል የለም። ሙዚቃ ብቻ ትክክለኛ የሰው ልጅ ኤነርጂ አይደለም፣ ለስሜቱ ምግብ ተደርጎ የደስታ ምግብ ተደርጎ የተሰጠ አይደለም። ምን እያልክ ነው? ኦኬ ሰው በስጋ ረሃቡ አለው። ለዛ ረሃቡ ኦልሬዲ ምድርን ስለጨበጣት እና ስጋዊ ነገሩን በሙሉ መጨበጥ የሚችለውን ነገር በሙሉ ደርሶ በቁጥጥር ስር አድርጎ ለገንዘብ አሳልፎ ስለሰጠውና ሰርቶ ስለሚበላ ስለሆነ በስጋው ያለው ይበላል፣ የሌለው ይበላል። ያለው የሚበላውም ትክክለኛ ምግብ ነው እያልኳችሁ ግን አይደለም። ለምሳሌ እኛ ሀገር ያለው የሚባለው እንግዲህ እንትን ሄዶ ምንድነው ጥሬ ስጋ ቤት ሄዶ ጥሬ ስጋ የሚበላ ነው። እሱ ግን ምግብ አይደለም። ጥሬ ስጋ አይበላም እያልኳቸዋለሁ። ይበላ የሚል ነገር አለም። ግን ምግብ ማለት ሰው በአፕታይቱ ተመርቶ አፕታይቱ የፈለገውን ነገር እየሄደው መብላት ነው እንጂ በተፈጥሮ እንጂ አንዱን ምግብ አብልጦ መብላት እሱ ምግብ አለም። እሱ የጠገበ ረሃብተኛ ነው። በቃ ማለት የገንዘብ ረሃብተኛ ነው። ገንዘብ የሰጠው ጥጋብ ረሃብ ስለሆነ ነገር ይሄው ከቱም ያው ዝም ብሎ ስጋ መብላት በኋላ ላይ ሌላ ረሃብ ይፈጥርበታል። ያ ረሃብ በሽታ ይሆናል በኋላ ላይ እኔው እሱ ላነሳላችሁ። ስለዚህ በስጋ የበሉ የሚባሉ ውጭ ሀገር ደግሞ ያሉት ደግሞ ይበላሽ ከዚህ የተለየ ደግሞ ከኛ ሀገር ይሻላል እንበል፣ ኦርጋኒክ ነው እንበል። ደጅ ደግሞ ፋብሪኬትድ የሆነ ፋብሪካ የሰራው ምግብ ነው ስጋ የሚበላ ያለው። እንዲያውም በእነሱ አካሄድ ከሆነ ምድር ለባለው አካሄድ ከሆነ ጥርስ ላይ ያስፈልገን ይሻላል። ወደፊት በፒል ይመጣል፣ ፈሳሽ ሆኖ ይመጣል። ምግብን ኒውትሪየንቷን ብቻ አውጥተው ምክንያቱም የምትፈልገው ድሮ ካልሲየም አለ፣ ካልሲየም ይሄን ያክል ግራም፣ ካሎሪ ይሄን ያህል ግራም ምናምን ተብሎ እንደዛ ይመጣል። ስለዚህ መብላትም ይቆማል ማለት ነው። ግን እዚህ ጋር አንድ ነገር ጠቁሜላችሁልህ። እርቦአችሁ ልትበሉ ስትሄዱ በጣም እርቦ አንድ ሰው በጣም እርቦት ሊበላ የመጀመሪያው ጉርሻ ታጠግበዋለች። የመጀመሪያው ጉርሻ ማለት የመጀመሪያው አንስቶ አፉ ላይ የሚያደርጋት ነገር ታጠግበዋለች። ሳይንስ እንደሚለው 4 ሰዓት አይፈጅም ማለት ነው። ሳይንስ አይደለ ዳይጀስቲቭ ሲስተም ውስጥ ገብቶ ብሎ በኢንተስታይኑ በአንጀት በኩል ምንድነው ኒውትሪየንቱ ወደ ሰውነት ተቀላቅሎ ነው አይደለ ኤነርጂ የሚሆነው የሚለው። ኤነርጂ ከመሆኑ በፊት አይ ቲንክ በርን ይደረጋል፣ ኦክሲጅን ገብቶ ነው። ይህ ሁሉ ፕሮሰስ ከማለፍ በፊት የመጀመሪያው ጉርሻ ታጠግባለች። እንዴት ተውትና ግን ታጠግባለች። ኤኒሃው ግን ምድር ላይ ያለው የስጋ አመጋገብ በቃ ባለበት ይሄድ ችግር የለው። ወይም እሱ አይደለም ሜን አትኩሮቴ ወይም እሱ ላይ አይደለም ሞር ማተኮር የፈለኩት። በሰብና ያለው መጋቦች ግን ምድር ላይ ያለው በሙሉ ይተበላሽ በሙሉ። ለምሳሌ ለኢንተርቴይንመንት ብሎ ሰው የሚያያቸው ማንኛውም ነገሮች ማለት ነው ሰውየው ላይ ሌላ ነዋሪ ነው የሚያመጡበት፣ ሌላ ረሃብተኛ ነው የሚፈጥሩበት እንጂ አይጠግቡትም ሰውየውን። ጭራሽ ሰውየው ለህያውነት ብሎ ወይም ህያውነትን ለማግኘት ኤነርጂ ሊመገብ ብሎ የሚፈልጋቸው ነገሮች ጭራሽ ከሱ ኤነርጂ የሚወስዱ ናቸው ሁሉ። ለምሳሌ
ቪዲዮ ጌሞች በዚህ ዘመን በጣም እንትን ሆነዋል፣ ፌመስ ሆነዋል፣ ወይም በጣም ተወዳጅ መዝናኛዎች ሆነዋል። ቪዲዮ ጌም ግን ሊትራሊ ማለት ነው የአንድን ሰው ነፍሱን የመውሰድ ያክል ሌላ አይነት ማንነት ውስጥ የመክተት ያክል ቨርቹዋል ወርልድ ውስጥ ከቶ ሰውየውን በቃ ሌላ አይነት ረሃብ አይታችሁ ከሆነ እኛ ሀገር ያን ያክል ችግር ውስጥ አልደረሰም። ይሄ እንደዚህ አይነት በጣም የከፋ ችግር ላይ አልደረስንም። ግን ውጭ ሀገር አንድን ህፃን ልጅ ቪዲዮ ጌም ብትከለክለው ሊትራሊ ሱሳይድ ማድረግ ይቀለዋል ለዛ ልጅ ማለት ነው። እና ይህን ያህል ሌላ ፍላጎት ነው፣ ሌላ ማንነቱ ነው። ስለዚህ ሰውየው እንኳን በተፈጥሮ ያለው እውነተኛ የስብና ረሃቡ ሊያስተናገድ ይቅርና በቃ በአንድ ረሃብ ተጠቅልለዋል ማለት ነው። እንደዚህ አይነት በጣም ባይዘው የረሃብ ብልሽቶች ሰው ላይ ታያላችሁ። ለምሳሌ የሴት ረሃብ ማለት ነው ስለተበላሸ ውበት ሆኗል። ውበትና ክብር በጣም ትልቅ የሴት ልጅ ረሃብ ነው። ስለዚህ የወንድ ረሃብ ደግሞ የታወቀ ነው። ስለዚህ ወንድ ደግሞ አንድ ነገር ተጠቅልሎ ሁሉ ስሜቱ ተጠቅልሎ ስለ አንድ ነገር ብቻ ሲሆን ደግሞ ይሄ የረሃብ ብልሽት ነው። ረሃቡ በጣም ከመቆየቱ የተነሳ እስከ ማንነት ደረጃ ሲደርስ ያ ረሃብ ሲወለድና ሲዋለድ ሲመጣ እንደዚህ አይነት ማንነት ይዞ ይፈጠራል ማለት ነው። ግን ይሄ ሁሉ ጥንቅጡ፣ ይሄ ሁሉ ዓለም፣ ይሄ ሁሉ መውጣትና መውረድ የሰው ልጅ በተፈጥሮ ረሃብ ስላለው ነው። የስብና ረሃብ ስላለው ልክ የስጋ ረሃቡን የሚተካ በተፈጥሮ አይተናል። በስጋ ረሃቡ ላይ ምድር ታፈራለች። የተለያየ አይነት ፍራፍሬ፣ የተለያየ አይነት ጥራጥሬ ታፈራለች እስካሁን ድረስ። እንዲያውም አንዳንዶቹ የሉ ምድር ላይ ድሮ የነበሩ አሁን የጠፉ ስፔሺሶች አሉ፣ የሰው ልጅ ምግብ የነበሩ። ስለዚህ ሁሉም የምታዩት ምድር ላይ ያለው ቅጠል በሙሉ ሊበላ የነበረ ነው። አንዴ ቢሆን በህይወቱ ዘመኑ ማለት ነው። አሁን እንደምታስቡ እንዳለው ሁኔታ አይደለም። ይሄ በየሀገሩ ስቴብል ፉድ እየተባለ እንጀራና ሩዝ እየሆነ እንደሚበላው አይደለም። እንደዛ ለማለት አይደለም። አንዳንዴ ነበር የሚበላው፣ በወቅት ነበር የሚበላው። አሁን እንዳለውን ቁርስ ምሳ እራት አይደለም የሚበላ የነበረው። ሲርብህ ነው የሚበላው፣ ትንሹ ያጠግባል። ባይዘው እሱን ማወቅ ከፈለጋችሁ በቀላሉ ልንገራችሁ። ስንዴ ታጭዶ ደርቆ ቅርፊት ከላይ ያለው ቅርፊት ተነስቶለት ተፈሽቶ ፉርኖ ዱቄት ሆኖ ቂጣ ሆኖ ወይ ዳቦ ሆኖ ተጋግሮ ስትበላውና በእሸት እያለ ከነ ሚልክ አለው፣ ይሄ ወተት አለው፣ ከነ ወተቱ አሽተህ ስትበላው ያቺ አንድ እፍኟ ታጠግባለች። አንድ እፍኝ ማለት ስላችሁ በቃ አንድ እፍኝ፣ ከአንድ እሸት የምታነሱት አንድ እፍኝ። እሱን እንግዲህ ሜቢ ገበሬ ሊያውቅ ይችላል፣ ወይም እዛ እርሻ አካባቢ ያለ ሰው ሊያውቅ ይችላል። እሷ ታጠግባለች ስላችሁ በደንብ ነው የምታደርገው። ኢቭን ሌላ ህያውነት አላቸው። ምክንያቱም የሰው ልጅ ሳይንስ እንደነገረን አይደለም በልተህ ጠጥተህ ያንን ነገር ዳይጀስት አድርገህ ምናምን አይደለም። ምግብ ብዙ ነው፣ አመጋገብ ብዙ ነው። እሱ ውስጥ ሊገባለም። ግን ይሄው በሰብና ያሉት ሌሎች ምግቦች ግን መርዝ ናቸው። አትሊስት የስጋው መርዝም ቢሆን 80 ዓመት ምናምን ያኖራል። የሰብና ያለው ግን እርጅና ባይዘው የዚህ ውጤት ነው። በስብና ያለው ግን ሁሉም ነፍሰ ገዳይ ነው። ህያውነትን እየሰረቀ ከሰውየው ህያውነትን እያጠፋበት መጨረሻ ላይ ያው እንግዲህ ስቃይ የሚባለው ይሄ ነው። ሰው ልጅ ፍላጎት አለው፣ በስብና ፍላጎት አለው፣ የስብና ረሃብ አለበት። ያንን ነገር አይበላም ወይም አያገኝም፣ ምግቡ የለውም፣ ይራባል። ዛሬ ግን የምስራች መናገር እፈልጋለሁ። ይሄንን ነገር እግዚአብሔር ወይም ፈጣሪ በየግለሰቡ በየሰው በየቀኑ እንደ ዕለት ምግብ ማለት ነው በየቀኑ የዕለት ፀሐይ አይደለም የሚሰጠን ወይም የዕለት የየሰዓቷ የየቅጽበቷ አየር አለ እስትንፋስ ያለ ልክ እንደዛ አይነት በሆነ አቅርቦት ግን እነዚህ ነገሮች አሉ ምድር ላይ እንደ ዝናብ አሉ። ከፈለጋችሁ ምድር ላይ የስሜት ላንሰላችሁ ደስታ በየነፍስ ወከፍ አለ። ተጠቀመው ማለት ነው። ግን እግዚአብሔር ለፍጥረቱ ወይም ለሰው ልጅ ያዘጋጀው የፍቅር ገበታ አለ። ከድሮ ጀምሮ ከጥንት ጀምሮ ሰው በቅጽበት የተማረው በወደቀ ቅጽበት የተማረው ከተማረ ጀምሮ አለው ያ ምግብ። ስለዚህ እኛ ጋር ነውና ብሉ የምንላቸው አንዱ ግብዣችን ይሄን የፍቅር ገበታ ሼር አድርጉ። ለኛ አይደለም ገበታው የፈጣሪ ነው። እኛ እየበላን በጣም ይጣፍጣል፣ ያጠግባል። ስለዚህ አሁን ለደስታ እኔ ፍለጋ አልሄድም ማለት ነው። ወይም የደስታ ፍለጋዬ ልክ እንደ አየር ፍላጎቴ የተሟላልኝ። ምክንያቱም አየር ፍላጎት አለኝ፣ አየሩን ስላለ የተሟላልኝ። የደስታ ፍላጎቴ አለ፣ ደስታ ስላለኝ የተሟላል። ስለዚህ አብረን ነው የምንኖረው። ደስታዬና ፍላጎቴ ወይም ስሜቴና ደስታ አብረው ነው የሚኖሩ። ልክ አየርና ሳንባ አብረው እንደሚኖሩት ማለት ነው። አእምሮዬ
ለጸጥታ ብዙ ጥረት አይሄድም፣ ብዙ ነገር አያስፈልገው፣ ወይም መደበቅ ውስጥ አይሄድም፣ ወይም ብዙ ግባት አይወስድም። እረፍት አለ፣ በተፈጥሮ እረፍት አለ። ባይዘው ይሄን ነገር በቀላሉ ልንገራችሁ፣ ላስረዳችሁ በሌላ መንገድ። አእምሮ ሲጨነቅ ጭንቀቱ ኃይል ሆኖ ይቀመጥበታል። ሰውየው ላይ አይደለም መቀመጥ ይችላል። ሐሳብ ሆኖ መቀመጥ ይችላል። ሐሳብ አእምሮ ፈልጎ አይደለም የሚያስበው ነገር ይሁን ላቁም ቢል ራሱ ማቆም አይችልም። እንዲያውም ይሄን ካስተዋለ ይሄ ነገር እኮ እያሳሰበኝ እያስጨነቀኝ ስለሆነ ቆይ አርፌ ላስብ ብሎ እንኳን ቢፈልግ አይችልም፣ ይቀጥላል። ልክ እንደዚህ አይነት መብተኛ የሆነ ህጋዊ የሆነ እረፍት አለ። የሰው ልጅ አእምሮ ምግብ ይሆን ብዙ አይነት ምግቦች አሉ። በነፍስ የሚመገባቸው አሉ፣ በመንፈሱ የሚመገባቸው፣ በፈቃዱ የሚመገባቸው፣ በተለያዩ ስብና ማንነቶቹ የሚመገባቸው ምግቦች አሉ። ስለዚህ እነዚህ ምግቦች ወዳሉበት ቦታ ነው የምንወስደው ማለት ነው። ወደዚህ ነው የምንሄደው። ግን ነገርየው ሂደት ነው፣ ጉዞ ነው የሚሆነው። ምክንያቱም በምድርም ቋንቋ እናውራና አንድ በስጋ የተራበን ሰው በጣም ማልናሪሽድ የሆነን ሰው ምንም ያክል ምግብ ቢኖራችሁ አንስታችሁ የምትመግቡታችሁ አክቹዋሊ ብትመግቡት እንደዛ ያለን ሰው ትገሉታላችሁ። ምክንያቱም ምላሱ ለብዙ ቀናት ሳይበላ ወይም እርጥበት ሳይኖሩ የነበረን አንድ ሰው በአንዴ ብዙ አይነት እርጥበት ወይም ብዙ አይነት ውሃ ብትሰጡት በቃ ፋንክሽን ማድረግ ያቅተዋል። አእምሮ ምላሱ ፋንክሽን ማድረግ ያቅተዋል፣ ወይም ምላሱ ይቆረጣል፣ ወይ በቃ አይችልም። ብቻ እንዴት ነው ሰው ተርቦ አይታችሁ ከሆነ ወይም ይሄ ለጾም ሰው ሲጾም ጾም ሲፈታ አለስልሶ ራሱን አዘጋጅቶ ወይም ስጋውን አዘጋጅቶ አለ ወደ ሄቪ ምግብ ወይም ደግሞ በትክክለኛው ወደ መብላት የሚሄደው። ልክ እንደዛ ስብኖችም እንዲህ ካለ ነገር ማለት ነው ተጣርተው አንዳንዶቹ ከሞት ተቀስቅሰው መንገድ ተጉዘው ተለማምደው ከዛ ወደ ጥጋባቸው ይገባሉ ማለት ነው። ስለዚህ ጉዞ አለ ማለት ነው። እኛ ጋር መታችሁ ተማሩ፣ በአካልም ተማሩ የምንልበት አንዱ ምክንያት ይሄን ጉዞ ለመጓዝ ነው። ስለዚህ ይሄን ጉዞ ተጉዞ ግን ምን ደርስበት መዳረሻ ግን እኔ የጠገብኩበት ቦታ ላይ ነው ማለት ነው። ስለዚህ እርግጠኛው የማወራበት ምክንያት ነው እኔ ተገቢያለሁ። ሰው ነኝ፣ አንተም ሰው ነህ፣ አንቺም ሰው ነሽ። ስለዚህ እዛ ጥጋብ ላይ ግን አብረን መድረስ እንችላለን። ከጠገባችሁ በኋላ ከኔ በላይ ልታወሩት እንችላላችሁ። ሜቢ እዛ እንድረስ እንጂ ኧረ እንዲያውም በደንብ አላወራሁም ልትሉኝ ሁላችሁ አላችሁ። ግን በቃ ሀምብሊ መወራት የምችለው በዚህ መልኩ ስለሆነ ነው። ካስፈለገም ሰው ይስማ ብቻ እንጂ በሚሰማው በየትኛው መልኩ ማውራት ይቻላል፣ ችግር የለውም። ግን ይሄ ጥጋብ አለ፣ የፍቅር ገበታ አለ ፈጣሪ ለፍጥረቱ ያዘጋጀው። እኛ ምድር ላይ ብቻ ሳይሆን የፍጥረት ዓለም ብዙ ነው። እቺ የሰው ዓለም ናት። የሰው ዓለም ስላችሁ የሰው ምድር ናት። እቺ ከሰው ምድር ውጭ በጣም ብዙ የፍጥረታት ምድር አለ እና ሁሉም ከፈጣሪ በሚወጣ ህያውነት የህያው ምግብ ወይም የህይወት ምግብ ነው የሚኖሩት። ልክ እንደዛው እንደ ምድርም ግን አላት። ምድር የቀጠለችው ለዛ ነው። ይሄን ከፈጣሪ የወጣውን የህያውነት ምግብ ወይም ልክ እንደ ፀሐይ ስላለ አልበላውም ሌላ ጉዳይ ነው። ነገርየው ግን አቅራቦቱ ግን አልቆመም፣ ቆሞ አያውቅም። አንድ ነገር አስቼ በዚህ ጨርስ። ምድር ላይ አንድ ድምፅ የሆነ ሰዓት ላይ የኢየሱስ ድምፅ አንድ ነገር ብሎ ያውቃል። የተራበ ማንም የተራበ ቢኖር ወደ እኔ ይምጣ፣ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ያውቃል እና እኔ የህይወት እንጀራ ነኝ ብሎ ያውቃል። ይሄ ነገር ሰው እንጀራን የሚያውቀው በምግብ ስለሆነ በስጋ ምግብ ስለሆነ ነው ያልገባው እንጂ እውነትም ፈጣሪነቱ አንዱ መጋቢነት ስለሆነ ህያውነትን የህያውት ምግብ አቅራቢ ስለሆነ ያንን ነበር እየተናገረ የነበረው። ስለዚህ ፈጣሪ አይታማም። የምናግዘው አይነት ማንነት አይደለም፣ ወይ የምናግዘው አይነት ፍላጎት ሰጥቶን እሱ ፍላጎት ፈጥሮብን ያንን ፍላጎት ለማቅረብ እኛን ስሩ የሚል አይደለም፣ ወይም ደግሞ ተደራጁ የሚል አይደለም፣ ወይም ደግሞ ጥረግረ ብላ የሚል አይደለም። ጥረግረ አየር ተንፍስ ቢሆን እንዴት ነበር የሚተነፈሰው? እና አየርስ ቀላል ነው። ጥረግረህ ነፍስህን እንዴት ነው የምትመገበው? ጥረግረህ እንዴት ነው ደስታን የምትሰራው? ይኸው ለደስታ እኮ ተቆፋፈረ። ይኸው ለደስታ እኮ ሰው ተበላላ፣ ተቦጫጨቀ። ደስታን ለማግኘት መጨረሻ ላይ ያው ሁሉ መቼስ ለክፋት አይደለም አይደል? ለመከፋት አይደለም፣ ለመጨነቅ አይደለም አይደል? ይሄን ሁሉ የሚያደርገው ሰው ለመደሰት አለ። ያው ዞሮ ገንዘብ አግኝተው መጨረሻ ላይ ለመደሰት ነው ነገር ይሄን ያው ግን ይሄ በተፈጥሮ አለ። ስለዚህ ግብዣችን ምንድነው? በቀላሉ ማለት ነው ኑና ከዚህ የፍቅር ገበታ ተቋደሱ። ገበታው ለሁላችንም በቂ ነው፣ ከበቂ በላይ አይባክንም። ስለዚህ ዛሬ የነበረን የሰው ልጅ የስብና ረሃቡ ወይም የስብና ረሃብ በሚል አርዕስት የነበረን ትምህርት ይህን ይመስላል። በሚቀጥለው ሳምንት በሌላ ትምህርት እስክንገናኝ ድረስ
ቻው።